ሰላም የተወደዳችሁ ዛሬ እጅግ በጣም አስፈላጊና ጠቃሚ የሆነ ሐሳብ በፊታችሁ ላቀርብና የእግዚአብሔርን ቃል መሰረት አድርጌ ላውራችሁ በፊታችሁ ተገኝቻለሁ። ሶስት መሰረታዊ ነገሮችን ዛሬ ላውራችሁ ፈልጋለሁ። ክርስቲያኖች ከሆናችሁ ትኩረት ሰጥታችሁ ይህንን ሐሳብ እንድታደምጡ በዚህ እውነትም ደግሞ እንደ እግዚአብሔር ቃል ራሳችሁን እንድታነጹ በጌታ ፍቅር ጠይቃችሁ እወዳለሁ። የመጀመሪያው በጸጋ ሰበብ ለኃጢአት አርነት የወጡ ሰዎችን፣ ሁለተኛው ደግሞ በጸጋው ከኃጢአት አርነት የወጡ ሰዎችን፣ በሶስተኛና በመጨረሻ ደረጃ ደግሞ በጸጋ ድነው በሕግ የሚፈርዱ ሰዎችን ሕይወት በጥቂቱ ላወራችሁ ፈልጋለሁ። የመጀመሪያው በጸጋ ሰበብ ለኃጢአት አርነት የወጡት ሰዎች ጸጋው ማዳን መቻሉን ካልሆነ በስተቀር ከኃጢአት ማምለጥ ለመቻላቸውና የኃጢአት ጋራንቲ አለመሆኑን ማሰብ የማይችሉ ሰዎች ናቸው። እነዚህን ሰዎች ካያችሁ በህይወት ዘመናቸው ሁሉ ኃጢአት ሲሰሩ ለኃጢአታቸው እንደ ምክንያት አድርገው የሚያስቡት ጉዳይ በጸጋ መዳን መቻላቸውን ይልቁንም ፍርድ በህይወታቸው ሊከተል እንደማይችል ከሚያወሩት ሐሳብ ውጪ እግዚአብሔርን በህይወታቸው የማክበርና የእግዚአብሔርን ፈቃድ በዘመናቸው የማድረግ ሐሳብ በጭራሽ የላቸውም። በመሰረቱ ጸጋው ከኃጢአት እንጂ ለኃጢአት አርነት አላወጣንም። ጸጋው እግዚአብሔር ነው። የእግዚአብሔር መቻል በህይወታችን ላይ ሲገለጥ እንደፈለግነው በህይወታችን ላይ እንድንሆን ፈቃድ የሚሰጥ ሳይሆን ከተያዝንበት ነገር መፍታት የሚችል ጸጋን እንጂ የተካፈልነው ለኃጢአት ዋስትናን የሚሰጥ እንደፈለግነው እንድንሆን ልቅ የሚያደርገን ነገር አይደለም። ሁለተኛው ከኃጢአት አርነት የወጡትን ሰዎች ህይወት ነው ማውራችሁ። ከኃጢአት አርነት የወጡት ሰዎች በመሰረቱ የመዳናቸውን እውነት ሲያስቡ የእግዚአብሔርን ቸርነት በህይወታቸው የሚመለከቱ እንጂ የእነሱን ውጣ ውረድና ለእግዚአብሔር ያደረጉትን የውለታ ምላሽ አይደለም። በህይወታችን ያገኘናቸው ነገሮች ሁሉ በእግዚአብሔር መኖርና በእግዚአብሔር ቸርነት ላይ ተመስርተው መገኘት መቻላቸውን ካልሆነ በስተቀር ለእግዚአብሔር ማስገኘት የቻሉትን ነገር የሚያስቡ ሰዎች አይደሉም። ስለዚህም በጸጋ የዳኑ ከኃጢአት አርነት የወጡት ሰዎች በአንድም መዳን መቻላቸውን በጸጋ መሆኑን ያምናሉ። ሲቀጥል ደግሞ የዳኑት በጸጋ ስለሆነ የሰው ልጆችን ህይወት እግዚአብሔር በጸጋው ሊያድን እንደሚችል በማሰብ በሰው ላይ የመፍረድ የሰውን ህይወት የመኮንን የህይወት ዝንባሌ ላይ የማይገኙ መሆናቸውን ትመለከታላችሁ። ሰው በኃጢአት ምክንያት ቢወድቅ ምን ይላሉ? ኃጢአተኛው በኃጢአቱ ምክንያት እንደ ሰው ሊወድቅ መቻሉን ካልሆነ በስተቀር ኃጢአት በህይወቱ ላይ ከመገለጡ የተነሳ ኃጢአትን ከሰውየው ከማሸሽ ውጪ ሰውየውን በኃጢአቱ ምክንያት የማግለል የህይወት ውሳኔን ሲወስዱ አትመለከቷቸውም። ሰው በኃጢአት ምክንያት ቢወድቅ በኃጢአተኛው ሰው ላይ መፍረድ የህይወት ዝንባሌ የላቸውም። ምክንያቱም መዳን መቻላቸውን የሚያስቡት ሁሌም ለሌሎች እንደተደረገላቸው የእግዚአብሔር ቸርነት በዳኑበት ጸጋ እንጂ ለእግዚአብሔር ባደረጉለት ውለታ እንዳልሆነ ስለሚያምኑ ነው። በሶስተኛ ደረጃ ወይም በመጨረሻ ማወራቸው ዋናው ጉዳይ በጸጋ ድነው በህግ የሚፈርዱ ሰዎችን ነው። መቼም ታውቃላችሁ እግዚአብሔር ንጹህ ነው። በንጹህ እግዚአብሔር ፊት ጸድቀን መገኘት የመቻላችን ትልቁ ምክንያት የእግዚአብሔር ማንጻት መቻል እንጂ የኛ መንጻት መቻል አይደለም። የተካፈልነው ህይወት የክብር ህይወት ነው እንጂ እኛ ራሳችን የከበረን ሰዎች ነን ማለት አይደለም። እኛ ኃጢአተኞች ነን፣ እግዚአብሔር አጽድቆናል። መጽደቅ መቻላችን ግን የእግዚአብሔርን ማጽደቅ መቻል እንጂ የኛን መጽደቅ መቻል ለመመልከት ምክንያት ሊሆን አይችልም። ምክንያቱም የእግዚአብሔር ጸጋ በህይወታችን ላይ ሲገለጥ በእኛ ምንም ማድረግ ባለመቻል የህይወት ስርዓታችን ውስጥ የእግዚአብሔርን ሁሉን ማድረግ መቻል የምንመለከትበት እውነት ነው። በህግ የሚፈርዱ ነገር ግን በጸጋ የዳኑ ሰዎችን ካያችሁ ሁሌም የራሳቸውን ትክክለኝነት በሌላው ሰው ስህተት ውስጥ የራሳቸውን ጽድቅ በኃጢአተኛው ኃጢአት ውስጥ መግለጥ ይፈልጋሉ። ምክንያቱም ጽድቅን ሲያብራሩ በኃጢአተኛው ፊት ከሚገለጥ ኩነኔ ውጭ አድርገው ማሰብ ስለማይችሉ ነው። በእግዚአብሔር ፊት መጽደቅ የቻልነው በጸጋ ከሆነ ሰውን በህግ መፍረድ አንችልም። ምክንያቱም ህጉ በእኛ ህይወት ላይ ሲገለጥ በራሱ ከኃጢአተኛው ባልተለየ መልኩ እኛንም ኩነኔ ሊያደርገን የሚችል ስለሆነ ነው። በጸጋ የዳነ በጸጋ ይኖራል። በጸጋ የሚኖር ግን በኃጢአት ይኖራል ማለት አይደለም። ጸጋው የቲቶ መጽሐፍ እንደሚናገር የእግዚአብሔርን ሐሳብ ማድረግ እንድንችል ይልቁን ለእግዚአብሔር ፕሮግራም ራሳችንን ማስገዛት እንድንችል የሚያደርግ እንጂ በኃጢአተኞች ላይ በኃጢአት ምክንያት እንድንፈርድና በኃጢአት ህይወት ውስጥ ደግሞ ተዘፍቀን መኖር እንድንችል ፈቃድ አይሰጠንም። ይህ መልእክት ለብዙዎች መድረስ እንዲችል ሼር አድርጉ። በነገር ሁሉ ተባረኩ።